የሰው ልጅ አእምሮ እንደ ጌም ፕሮግራም ተደርጎ የተሰራ ነው። ለመሆኑ አሁን ይህን ቪዲዮ እያያችሁ ያላችሁት በእርግጥ በህይወት ስላላችሁ ነው ወይስ አእምሯችሁ እንዲያምን ስለተገደደ ነው? እኛ የምንኖርበት ዓለም እውነተኛ ሳይሆን ልክ እንደ ቪዲዮ ጌም የተሰራ ሲሙሌሽን ቢሆንስ? ይህንን ሐሳብ በመጀመሪያ ስትሰሙ የሳይንስ ፊክሽን ፊልም ሊመስላችሁ ይችላል። ነገር ግን እንደ ኤለን መስክና በርካታ የኳንተም ፊዚክስ ሊቃውንት እኛ የምንኖርበት ዓለም 99.9% የኮምፒውተር ፕሮግራም የመሆን እድል አለው ይላሉ። ከ40 ዓመት በፊት የነበሩ የኮምፒውተር ጌሞች አስባቸው 1 ነጥብና 2 መስመር ብቻ ነበሩ። ዛሬ በሚሊዮን የሚቆጠሩ ሰዎች በአንድ ላይ የሚያጫውቱ እውነተኛ ዓለምን የሚመስሉ 3D ጌሞች ሰርተናል። አሁን አስቡት፣ ከሺዎች ዓመት በኋላ የሰው ልጅ ቴክኖሎጂ የት ሊደርስ ይችላል? የራሳቸው ስሜትና አእምሮ ያላቸው ምናባዊ ገጸ ባህሪያት መፍጠር አይችልም? በእርግጠኝነት ይችላል። ታዲያ ያ የዳበረ ማህበረሰብ የፈጠረ ጌም ውስጥ ያለን ገጸ ባህሪ እኛ ብንሆን ይህ ዓለም እውነተኛ እንዳልሆነ የሚያሳዩት አንዳንድ የሲስተም ስህተቶች በሕይወታችን ውስጥ ይከሰታሉ። ለምሳሌ ዴጃቡን እንውሰድ። አንድ ቦታ ለመጀመሪያ ጊዜ ሄዳችሁ ግን ቦታው ከዚህ በፊት እንደማታውቁትና ክስተቱ ድጋሜ እየተከሰተ እንደሆነ ተሰምታችሁ ያውቃል? ሳይንቲስቶች የአእምሯችን ስህተት ነው ቢሉ የሲሙሌሽን አራማጆች ግን ሲስተሙ አፕዴት ሲያድርግ የሚፈጠር የዳታ መደጋገም ነው ይላሉ። ሌላ ደግሞ የማንዴላ ኤፌክት ይባላል። በሚሊዮን የሚቆጠሩ ሰዎች ከአእምሮ እውነታ የሆነ አንድ አይነት ታሪክ በተመሳሳይ መንገድ የሚያስታውሱበት ክስተት ነው። አእምሯችን እንዴት ነው ሚሊዮን ሰዎች በአንድ አይነት ውሸት የሚያስማማው? ወይስ በእርግጥ የዓለም ታሪክ መስመር ተቀይሮብህ ይሆን? ይህ ሁሉ የሰዎች ቅዠት እንዳይመስላችሁ የኳንተም ፊዚክስ ሳይንቲስቶች ያረጋገጡት አንድ አስደናቂ እውነታ ልንገራችሁ። በሳይንስ ዓለም ታዋቂ የሆነው የሁለት ስንት ሙከራ ወይም ደብል ስሌት ኤክስፐሪመንት እንደሚያሳየው በጣም ጥቃቅን የሆኑ የአተም ቅንጣቶች ሰው የሚያሳያቸው ከሆነ እንደ ቁስ ይሰራል። ማንም የማያቸው ከሆነ ግን እንደ ማዕበል ይበተናሉ። የዚህ ትርጉም ምን መሰላችሁ? ልክ በቪዲዮ ጌም ውስጥ የእናንተ ካሜራ ወደሚያይበት አቅጣጫ ብቻ ግራፊክሱ ሬንደር እንደሚያደርገው ሁሉ እኛም የምናየው ዓለም እኛ ወደ እሱ ስንመለከት ብቻ ነው ቁስ የሚሆነው። ካልተመለከትነው የለም። ታዲያ እውነታው ምንድን ነው? እኛ በእርግጥ ስጋና ደም ያለ ፍጥረታት ነን ወይ የአንድ ትልቅ የኮምፒውተር ኮዶች? ይህንን ጥያቄ ለአእምሯችሁ ልተው። ነገር ግን አንድ ነገር አስታውሱ፣ ይህ ዓለም ሲሙሌሽን ይሁን እውነተኛ፣ እናንተ አሁን ያላችሁበት ቅጽበትና የምትወስዱት ውሳኔ እውነተኛ ነው። ማትሪክሱን ሰብራችሁ ለመውጣት ግን ሁልጊዜ ጥያቄ መጠየቅ አታቁም። እናንተስ ምን ታስባላችሁ? በሕይወታችሁ የዓለም ሲስተም ተበላሽቷል የሚያሳይ ግን ገጥሟችኋል? ኮሜንት ላይ አስቀምጡልኝ። ቪዲዮውን ከተመቻችሁ ላይክ እና ፎሎ ማድረጋችሁ አትርሱ። የሚከተለው ቪዲዮ እስከምንገናኝ ሰላም ጤና ይስጥልኝ።